በድብቅ የሚጠላችሁን ሰው ለይታችሁ የምታውቁባቸው 4 ምልክቶች። እነዚህ ሰዎች ቤተሰቦቻችሁ፣ ጓደኞቻችሁ፣ ጎረቤቶቻችሁ፣ የስራ ባልደረቦቻችሁ ሊሆኑ ይችላሉ። እንዳይነግሯችሁ ፈርተው ነገር ግን ውስጥ ውስጡን የሚጠሏችሁ ሰዎች ካሉ በእነዚህ ምልክቶች ማወቅ ትችላላችሁ። 4ኛ ላይ ፍሪ በሆኑበት ታይም ቢዚ እንደሆኑ የሚያስመስሉ ከሆነ እናንተ ልታገኟቸው ፈልጋችሁ ስትቀጥሯቸው ወይም ልታወሯቸው ፈልጋችሁ ስልክ ስትደውሉ ቢዚ ነን የሚሏችሁ ከሆነ በድብቅ ይጠሏችኋል ማለት ነው። 3ኛ ምላሻቸውን በአንድ ቃል የሚገልጹ ከሆነ ስለሆነ ነገር ስትጠይቋቸው የስ ኖ አይ እንደዛ አይደለም እና መሰል ቃላትን በመጠቀም በአንድ ቃል የሚመልስላችሁ ከሆነ እነዚህ ሰዎች በድብቅ ይጠሏችኋል ማለት ነው። 2ኛ ክሪቲሳይዝ ኮንሲስተንትሊ ነው። እነዚህ ሰዎች የሰራችሁትን ስራ በሙሉ ያጣጥላሉ፣ በተደጋጋሚ ይተቿችኋል። ምንም ጥሩ ነገር ብታወሩ፣ ምንም ጥሩ ነገር ብታደርጉ ስተቱንና ውድቀቱን ፈልገው ያገኛሉ። በሱም ተደጋጋሚ ያሸማቅቋችኋል፣ ያኮሳምኗችኋል። እነዚህ ሰዎች በድብቅ ይጠሏችኋል ማለት ነው። 1ኛ ላይ የተቀመጠው አይን አይዋሽም በሚለው መሰረት ከናንተ ጋር ቁጭ ብለው በሚያወሩበት ሰዓት የአይን እይታቸውን ተመልከቱ። የአይን ቆዳቸው የተሰበሰበ ነው። ሙሉ በሙሉ ብሌናቸውን ከፍተው ሊመለከቷችሁ አይችልም፣ ወይ ደግሞ ሙሉ በሙሉ እይታቸውን ከናንተ ላይ አንስተው ሌላ ነገር እያዩ ሊያወሯችሁ ይችላሉ። እነዚህ ሰዎች በድብቅ ይጠሏችኋል ማለት ነው። ተጨማሪ የምትሉት ካለ ኮመንት ላይ አሳውቁኝ። ፎሎ፣ ኮፒ ሊንክ፣ ሼር እንዳይረሳ። ይመቻችሁ።